የኛ ሰንበት ትምህርት ቤት ተማሪዎች እንግዲህ ያው ታላላቅ የሆኑት አመራር የሆኑት እንግዲህ ከታች የሆኑትን ህፃናቶች ስድስተኛ ክፍሎች ደግሞ ከታች የሆኑትን እያጠቡ ይገኛሉ። ቁርባን ማለት ምን ማለት ነው? ለምንድን ነው የምትበሉት? ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ጊዜ ዶሮ ሳይጮህ ትክደኛለህ ያለው ሐዋርያ ማን ይባላል? ንፍሮ እየቀቀሉ ይበሉ ነበርና በትውፊት መልክ ተወራርዶ እኛም እንበላለን። ስለዚህ ቁርባን ማለት ምን ማለት ነው? ይሁዳ ነኝ ወይስ ጴጥሮስ ሐሙስ ማታ እኔ ማን ነኝ? በዛሬው ዕለት እንግዲህ ጸሎተ ሐሙስ እንደመሆኑ መጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ትሕትናን ያሳየበት ሚስጥረ ቁርባንን እንዲሁም የመሰረተበት ከዛም ባለፈ ደግሞ በአይሁዳውያን ደግሞ የታዘበት ዕለትን እያሰበን እንገኛለን። እንግዲህ በዛሬው ዕለት በጸሎተ ሐሙስ ክርስቶስ እንግዲህ ሐዋርያትን ባስተማረው መሰረት የሐዋርያትን እግር አጥቦ እነሱም ትሕትናን በዛ መሰረት አስተምሯቸዋል ማለት ነው። ይህንን ለማሰብ የኛ ሰንበት ትምህርት ቤት ተማሪዎች እንግዲህ ያው ታላላቅ የሆኑት አመራር የሆኑት እንግዲህ ከታች የሆኑትን ህፃናቶች ስድስተኛ ክፍሎች ደግሞ ከታች የሆኑትን እያጠቡ ይገኛሉ። ሐሙስ ማታ እኔ ማን ነኝ? የዛሬን መቆሜን እንጂ አላውቅም መጨረሻዬ። እወድሃለሁ። ስምሽ ማን ነው? ኤሊያና። ከየትኛው ክፍል? ከሁለተኛ ክፍል። እሺ ዛሬ ያገኘናችሁ እዚች አዳራሽ ላይ ስትሰግዱና ጉልባን ቀርቦላችሁ ነውና ጉልባን ማለት ምን ማለት ነው? ለምንድን ነው የምትበሉት? ጉልባን ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ሰብስቦ ስጋውንና ደሙን ስጋውን ቆርሶ ደሙን አፍስሶ የሰጠን ነው። እሺ ስምሽ ማን ነው? ስሜ ኢየሩሳሌም ዘላለም ይባላል። ከስንተኛ ክፍል? ከአምስተኛ ክፍል። እሺ ዛሬ የተገናኘ ነው ጉልባን እየበላችሁ ነውና ጉልባን ምሳሌነቱ ምንድን ነው? ጉልባን የምንለው ለጌታችን በዛሬው ቀን የአይሁዶች የቂጣ በዓል በመሆኑ ምክንያት ይህንን ጉልባን እየበሉ አይሁዶች ስለሚያከብሩ እኛም ተምሳሌት በማድረግ ነው። እሺ እህታችን አንድ ሁለት ጥያቄ ይኖረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ጊዜ ዶሮ ሳይጮህ ትክደኛለህ ያለው ሐዋርያ ማን ይባላል? ቅዱስ ጴጥሮስ። እሺ ሐዋርያው ቅዱስ ጴጥሮስ ነው። መልካም ዕለተ ሐሙስ።
መልካም ዕለተ ሐሙስ። አሜን። ለሁላችንም የዛሬን መቆሜን እንጂ አላውቅም። እሺ ስምሽ ማን ነው? ብርቱካን ዘላለም ይባላል። እሺ ከስንተኛ ክፍል? ከ6። እሺ ዛሬ የተገናኘ ነው ጉልባን እየበላችሁ ነው እና የጉልባንን ሚስጥር ምንድነው? እድሉን ስለሰጠኝ አመሰግናለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ በጸሎተ ሐሙስ ተገኝቶ ብዙ ታምራትን ያደረገ ሲሆን አንደኛውም የጸሎተ ሐሙስ የሚል ስያሜ ያለው ጉልባን የምንበላበት ምክንያት በፊት በብሉይ ኪዳን የነበሩ እስራኤላውያን ከግብጽ ባርነት ስለወጡና ከግብጽ ባርነት ስለወጡ ጌታቸው መድኃኒታችን እግዚአብሔርን ያመሰግኑ ነበረ እና ንፍሮ እየቀቀሉ ይበሉ ነበርና በትውፊት መልክ ተወራርዶ እኛም እንበላለን። እሺ ቃሌት ያሰማልን። ሌላኛው ጥያቄ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን 3 ጊዜ ዶሮ ሲጮህ ትክደኛለህ ያለው ሐዋርያ ማን ይባላል? ቅዱስ ጴጥሮስ። እሺ ሐዋርያው ቅዱስ ጴጥሮስ ነው። የመጨረሻ ጥያቄ ምንድነው ከተባለ ነገ ዕለተ ዓርብ ነው። ስቅለትን እናስባለን። ስቅለትን ስናስብ ደግሞ ብዙ ታምራትን እናስባለን። 9 ሰዓት ላይ ጌታችን ኢየሱስ ክርስቶስ የተፈጸመ ታምር ይኖራልና ፀሐይ እስከ ደም እስከ መደም ደም እስከ መልበስ ከዋክብት እስከ መርገፍ እና ሌላኛውን ታምራት ብትጠቅሽልን። የቤተ መቅደስ መጋረጃ ለሁለት ተሰንጥቋል። ፀሐይና ጨረቃ እንዲሁም ከዋክብት ረግፈዋል። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱስ ምንድነው? ሕይወት ሰጠን እንጂ ጥፋቱስ ምንድነው? ስም ማን ነው? አቢል ትእዛዙ። ከስንተኛ ክፍል? 2። እሺ ዛሬ የተገናኘ ነው ጉልባን እየበላችሁ ነው። ስለዚህ ጉልባን ማለት ምን ማለት ነው? ስም ማን ነው? ዳግም ጸጋዬ። እሺ ከስንተኛ ክፍል? ከ6። እሺ ከ6ኛ ክፍል ዛሬ የተገናኘንበት እዚች ጉልባን ስትበሉ ነው። አንድ ጥያቄ ይኖረናል። ጉልባን ማለት ምን ማለት ነው? እስራኤላውያን ከባርነት ሲመለሱ ጉልባን እየበሉ ስለነበር። እሺ 2 ጥያቄዎች ይኖሩናል። አንደኛ ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ የሸጠው ሐዋርያ ስሙ ማን ይባላል? የሸጠው ጌታችን ኢየሱስ ክርስቶስን የሸጠው ሐዋርያ ስሙ ማን ይባላል? ይሁዳ። አንድ የመጨረሻ ጥያቄያችን ይኖራል። ነገ የምናስበው ዛሬ ሐሙስን ምሴተ ሐሙስ ወይም ጸሎተ ሐሙስ ብለን ካሰብን ነገ ደግሞ ስቅለት ይባላል። ጌታችን መድኃኒታችን ክርስቶስ የተሰቀለበት እና ጌታችን ኢየሱስ ክርስቶስ በመስቀል ላይ ያለ ብዙ ታምራትን ሰርቷል። ከሰራው ታምራትን ቢያንስ እንኳን 3 ጥቀስልን እስቲ። ድውያንን ፈውሷል። ዓይን አብርቷል። እሺ ፀሐይ ደም ለብሳለች። ከዋክብት ተረግፋለች። እሺ ሌላ የቤተ መንግስቱ መጋረጃ ተቀዷል። እሺ እናመሰግናለን ወንድማችን። ቃልዎት ያሰማልን። ስብሐት ለአብ ስብሐት ለወልድ ስብሐት ለአብ ስብሐት ለወልድ ወመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ወመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ለወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ወይም ይዘከረን አመዳ ገምጻቱ ያስተፈረን ለሰቦተ ሰማያን ቃን ወበምልኮቱ ያጽናን እግዝእትነ ማርያም ማሪጊ ጸሎተን ወአስተስሪ ኩላታትን ቅድመ መንበሩ ለእግዚእነ ለዛብላን ዘንተ ውስተ ወለዘ ያስተነ ዘንተ ጽዋ ወለዘ ሰራ ለነሲሴና ወራዘን ወለዘ ታገሰ ለነ ኩላታትን ወለዘ ዋምን ሰው ቅዱስ ለመቆቡረ ወደ ጻምጻን ከይሰት የበላነውን ከደማችን ከዋድልን የህብስቱን እንደበላን ለዘላለም የሆነውን ህብስቱን
እንዲመግበን የእሱ መልካም ፍቃድ ይሁን። ቅዱስ እግዚአብሔር ሆይ በሰላም ያዋልህን በሰላም ያስምሽን አምላክ ስምን እንደናመሰግን ስምን አመስግነን ለስግደት ላበቃን ለስጋው ደግሞ አብቃን። ቅዱስ እግዚአብሔር ሆይ ይችን ሰዓትና ይችን ቀን ባርከህ ለሰጠህን ቅዱስ ስም የተመሰገነ ይሁን። እንበል አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ ሀበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አለሃ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ እግዚአብሔር ምስሌኪ ሰአሊ ወጸልዩ ለነ ምሕረተ ኀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸንዕ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን በሰላም ወደ ቅድስት ቤተክርስቲያን ያሰባሰበን በመንግሥተ ሰማያት ያሰባሰበን። በሰላም ወደ ቤታችሁ ግቡ። እንደተከታተላችሁት የዛሬ የጸሎተ ሐሙስ ይህን ይመስላል። ነገ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት በዓል ስለሆነ አብራችሁን እስከ ነገ ድረስ ትቆያላችሁ። ሰላም ዋሉ፣ ሰላም አምሹ። ስለ ነገ ግን ፈራለን